ሰላምና ፍቅር የመኝላችሁ የሀገሬ ልጆች እንኳን በሰላም ወደ ቻናል የመጣችሁ። በዛሬው ፕሮግራማችን የአእምሮ ብቃትንና የማስታወስ አቅምን የሚጨምሩ 8 ምግቦችን እነግራችኋለሁ። ሁላችንም እንደምናውቀው እድሜ እየገፋና የተለያዩ የጤና ችግሮች ሲያጋጥሙ የአእምሮ ብቃትም ከዓመት ዓመት እየወረደ ይመጣል። እድሜ ሲጨምር ከሚመጡ ለውጦች መካከል የሰውነት ክብደት መጨመር፣ የቆዳና የፀጉር ማርጀት ለብዙ ሰዎች የበለጡ አሳሳቢ ጉዳዮች ቢመስሉም የአእምሮ ጤና ግን ከሁሉም በፊት ቅድሚያ ሊሰጠው ይገባል። ለዚህ ደግሞ ምክንያቱ የእያንዳንዱ የሰውነታችን ክፍል ብቃት በአእምሯችን ጤንነት ላይ መሰረቱን ያደረገ በመሆኑ ነው። እንግዲህ የአእምሮ ብቃትን ከፍና ዝቅ የሚያደርጉ የተለያዩ ምክንያቶች ቢኖሩም የምንመገባቸው ምግቦች ግን በማሰብና በማስታወስ ብቃታችን ላይ የሚኖራቸው ተጽዕኖ ከሁሉም ላቅ እንደሚል መረዳት አለባችሁ። ለማንኛውም ዛሬ ከዚህ አጭር ቪዲዮ የማሰብና የማስታወስ ብቃትን የሚጨምሩ 8 ምግቦችን ማወቅ ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬው ጉዳያችን ከማለፋችን በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ ላለው ሰብስክራይብ በማድረግና የዶላር ምልክት በመጫን ከጤና ጋር በተያያዙ ጉዳዮች ላይ በፍጹም ግልጽነት የማቀርብላችሁን ፕሮግራሞች መከታተል ትችላላችሁ። መልካም ቆይታ። አንደኛ፣ እርድ በአብዛኛዎቹ ጥንታዊ ስልጣኔዎች ላይ የሚጠቀስና ብዙ ዘመናትን ያስቆጠረ ቢሆንም አሁን ግን በልዩ ሁኔታ የሕክምና ተመራማሪዎችን ትኩረት እየያዘ መጥቷል። ለዚህ ምክንያት የሆነው ደግሞ ለቆዳ፣ ለዓይንና ለልብ ካለው ጠቀሜታ በተጨማሪ በአእምሮ ጤና ላይ የሚጫወተው ትልቅ ሚና ነው። እርድ በውስጡ በጣም አስፈላጊ የሆነውን ከርኪዩሚን የተባለውን ንጥረ ነገር የያዘ ሲሆን ተደጋጋሚ ጥናቶች እንዳረጋገጡትም ይህ ከርኪዩሚን የተሰኘ ንጥረ ነገር የአንጎል ሴሎችን በመመገብ ጤናማና ንቁ እንዲሆኑ ያደርጋል። ከርኪዩሚን የአንጎል ሴሎችን የሚያወድሙ እብጠቶችን የሚከላከል አንቲኦክሲዳንት ሲሆን የአእምሮ ጤናን ለመጠበቅ ቁልፍ ነው። ይህ ንጥረ ነገር የማስታወስ ብቃትን ከማሻሻልም ባለፈ አልዛይመር ለተሰኘው የመርሳት በሽታ የመጋለጥ ዕድልንም ይቀንሳል። ከዛም በተጨማሪ በከባድ ድብርትና ድባቴ የምትጠቁ ከሆነም እርድን ከወተት ጋር አፍልቶ መጠጣቱ ጠቃሚ ይሆናል። ቅድም ያልነው በእርድ ውስጥ የሚገኘው ከርኪዩሚን የተሰኘው ንጥረ ነገር የሴራቶኒንና ዶፓሚን ሆርሞኖች መጠን እንዲጨምር በማድረግ ከገባንበት መጥፎ ስሜት እንድንወጣ ያግዛል። እንግዲህ ህንዶች በተለይ ማታ ላይ ወተትና እርድን አፍልተው በመጠጣት የሚታወቁ ሲሆን ይህን ማድረግም የአእምሮ ሴሎችን እድገት እንደሚጨምር ይታመናል። ስለዚህ ቀጣይ ምግባችሁን ስትሰሩ እርድ መጨመር ከጣዕምና ከለርም ያለፈ ጠቀሜታ እንዳለው አስታውሱ። ሁለተኛ፣ አሳ። ከዚህ በፊትም በተደጋጋሚ እንደተነጋገርነው አሳ በኦሜጋ 3 ፋቲ አሲድ የበለጸገ እጅግ በጣም ጠቃሚ ምግብ ነው። በተለይም ደግሞ የሳርዲን እና ሳልሞን አሳዎች በከፍተኛ የኦሜጋ 3 መጠናቸው የሚጠቀሱ ናቸው። 60% የሚሆነው የአንጎላችን ክፍል ከስብ የተሰራ ሲሆን ከዛ ውስጥ ግማሽ የሚሆነው ደግሞ ይዘቱ የኦሜጋ 3 አይነት ነው። ኦሜጋ 3 አእምሮ ስራውን በሙሉ ብቃት እንዲያከናውንና አዳዲስ ነገሮችን መማርም ሆነ ማስታወስ እንዲችል ያግዘዋል። ከዚህም በተጨማሪ እድሜ ሲገፋ የሚከሰተውን የአእምሮ ብቃት መውረድን ለማዘግየት ያስችላል። በቅርቡ በተደረገ አንድ ጥናትም የኦሜጋ 3 መጠናቸው ከፍተኛ የሆኑ ሰዎች ወደ አንጎላቸው የሚሄደው የደም ዝውውር መጠን እንደሚጨምር ታይቷል። እንግዲህ ኦሜጋ 3ን ቅድም እንዳልኩት ከሳርዲን፣ ሳልሞን፣ ቱና፣ ማክሬል እና መሰል የአሳ ዝርያዎች ማግኘት የሚቻል ሲሆን ከዛም በተጨማሪ ግን እንደ አኩሪ አተርና ተልባ አይነት ምግቦችም ኦሜጋ 3ን ለማግኘት ይጠቅማሉ። ሶስተኛ፣ ቤሪስ። እንግዲህ እንደምናውቀው አንዳንድ ቃላትን ወደ አማርኛ መተርጎሙ ግራ የሚያጋባ ስለሚሆን ነው ቤሪስ የሚለውን ቃል መጠቀም የሚኖርብን። በእኛ ሀገር አጠቃላይ እንጆሪ ብለን የምንጠራቸው በእንግሊዝኛው ደግሞ ስትሮበሪ፣ ብሉቤሪ፣ ብላክቤሪ እና መሰል ፍሬዎች ለአእምሮ በጣም ጠቃሚ ምግቦች ናቸው። በውስጣቸውም ካፌይክ አሲድ፣ አንቶሲኒን፣ ኬቺን እና ኪርሴቲን የተሰኙ 4 አይነት አንቲኦክሲዳንቶችን የያዙ ሲሆን እነሱም የኦክሲዴቲቭ ስትረስ የምንለውን የውጥረት መጠንንና ያን ተከትሎ የሚፈጠረውን የሴሎች እብጠትን ለመቀነስ ያግዛሉ። ጥናቶች እንዳረጋገጡትም እነዚህ 4 ኮምፓውንዶች በአንጎል ሴሎች መካከል አዳዲስ የግንኙነት መስመሮችን በመዘርጋት የተሻለና ፈጣን መናበብ እንዲፈጠር ያደርጋሉ። ይህም ብቻ ሳይሆን ከእርጅና ጋር የሚመጡና የአእምሮ ፍጥነትን የሚያዳክሙ በሽታዎችንም በመዋጋት የማስታወስ ብቃታችሁ እንዳይወርድ ይጠቅማሉ። አራተኛ፣ ቡና። ቡና በተጠቃሚዎቹ ዘንድ በንቃትና ትኩረትን በመሰብሰብ ረገድ ባለው ሚና የታወቀ ነው። በቡና ውስጥ የሚገኘው ካፊን በሰው አንጎል ውስጥ የሚገኘውንና
አዶኒሲን የተሰኘውን የእንቅልፍ ስሜት እንዲጫጫነን የሚያደርገውን ንጥረ ነገር በመገደብ ንቁ ሆነን እንድንቆይ ያደርጋል። ነገር ግን ከማንቃትን በተጨማሪ ቡና አእምሮ መረጃን ፕሮሰስ የማድረግ አቅሙን እንደሚጨምር ጥናቶች አረጋግጠዋል። በጥናቶቹ መሰረት ቡና አእምሮ የተወሳሰቡ ስራዎችን በብቃት እንዲወጣና በአንድ ጊዜም ብዙ መረጃዎችን የማስተናገድ አቅሙ እንዲጨምር ያደርጋል። ከዛም በተጨማሪ በተደጋጋሚ እንደተገለጸው ቡና እድሜ ሲጨምር የሚያጋጥሙ የማሰብና ማስታወስ ብቃት መድከም፣ የስትሮክ፣ የፓርኪንሰንስ እና የአልዛይመር በሽታዎችን ለመከላከል ያግዛል። 5ኛ አቮካዶ። በአንሳቹሬትድ ፋት የበለጸገው አቮካዶም ሌላው ለአእምሮ ብቃት መጨመር ጠቃሚ የሆነው ምግብ ነው። እንደሚታወቀው ከፍተኛ የደም ግፊት አንጎልን ይጎዳል። በአቮካዶ ውስጥ የሚገኘው ጠቃሚ የስብ አይነት ደግሞ ከፍተኛ የደም ግፊትን በመቀነስ በአንጎል ላይ የሚኖረውን ጫና ያቀላል፣ የአእምሮ ጥንካሬም እንዳይደክም ያደርጋል። በነገራችን ላይ አቮካዶ ብቻም ሳይሆን ሌሎችም በተመሳሳይ አንሳቹሬትድ በሆነ ስብ የተሞሉ ምግቦችም ለአእምሮ ጤናና እድገት እጅግ በጣም ጠቃሚ ሲሆኑ ከነዚህም ውስጥ አልሞንድ፣ ለውዝ፣ ተልባና አኩሪ አተር ተጠቃሽ ናቸው። 6ኛ ግሪን ቲ። ግሪን ቲ የአንጎል ፐርፎርማንስን ንቁነትንና የማስታወስ ብቃትን ይጨምራል። እነዚህን ተግባራት እንዲያከናውን የሚያስችለው ደግሞ በውስጡ የሚገኘው ኤልቲናይን የተሰኘው አሚኖ አሲድ ሲሆን ይህ አሚኖ አሲድ የደምና አንጎል ግድቦችን በማለፍ GABA የተሰኙትን ኒውሮ ትራንስሚተሮችን ያነቃቃል። እነዚህ GABA የተሰኙት ኒውሮ ትራንስሚተሮች ሲነቃቁ ውጥረትንና ጭንቀትን በማቅለል ዘና የማለትና ትኩረት የማድረግ አቅምን ይጨምራሉ። ይህም ብቻ ሳይሆን በግሪን ቲ ውስጥ የሚገኙት አንቲኦክሲዳንቶች የአእምሮ መዛልንና እንደ አልዛይመር ላሉት በሽታዎችም የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳሉ። 7ኛ ዳርክ ቸኮሌት። ከዚህ በፊት በተደጋጋሚ ዳርክ ቸኮሌት ያሉትን የተለያዩ የጤና ጠቀሜታዎችን እንደሰማችሁ ገምታለሁ። እንግዲህ ዳርክ ቸኮሌት ካሉት ጠቀሜታዎች ውስጥ አእምሮን ከእርጅናና ስትረስ መከላከል አንዱ ነው። በዳርክ ቸኮሌት ውስጥ የሚገኘው ካካኦ ፍላቮኖይድ የተሰኘ አንቲኦክሲዳንትን የያዘ ሲሆን ይህም አእምሮን ከተለያዩ በሽታዎች የመጠበቅና አዳዲስ ነገሮችን በፍጥነት የመማር ብቃትን የመጨመር አቅም አለው። እንዲሁም ዳርክ ቸኮሌት የጭንቀትና ውጥረት ስሜትን ከማስወገድም በተጨማሪ የመርሳት ችግርን ለመዋጋት እጅግ በጣም አስፈላጊ መሆኑን ብዙ ጥናቶች ያሳያሉ። 8ኛ እንቁላል። እንቁላል በተለይ በህፃናት አእምሮ እድገት ላይ ያለው ተጽዕኖ እጅግ በጣም ከፍ ያለ ነው። በቅርቡ አንድ የሀገራችን የጤና ሚኒስቴር የጤና አማካሪ በሰጡት ቃለ መጠይቅም 67% ጎልማሳ ኢትዮጵያውያን በአመጋገብ ችግር የተነሳ ለአእምሮ መቀንጨር የተጋለጡ እንደሆኑ ተናግረዋል። ባለሙያው አክለውም አሁን ላይ ሀገራችን ላለችበት ያለመግባባት ችግር አንዱ መነሻም ይኸው የአእምሮ መቀንጨር እንደሆነና እንደ አንድ ምክንያት ሊታይ እንደሚገባው ያነሳሉ። እንግዲህ የባለሙያው ሐሳብ የተጋነነ ቢመስልም ሳይንስ ግን የሚደግፈው ነው። ለምሳሌ እንቁላል በቫይታሚን B6፣ B12 እና ፎሊክ አሲድ የበለጸገ ነው። ጥናቶች እንደሚያሳዩት ደግሞ እነዚህ ንጥረ ነገሮች የአንጎል መቀጨጭንና የአእምሮ መድከምን ይከላከላሉ። ከዚህም በተጨማሪ እንቁላል ስሜትንና የማስታወስ ብቃትን ለሚቆጣጠረው የአእምሮ ክፍል በጣም አስፈላጊ ንጥረ ነገሮችን የያዘ ምግብ ነው። በተለይም በእንቁላል አስኳል ውስጥ የሚገኘው ኮሊን የተሰኘው ንጥረ ነገር ለአእምሮ ፈጣን እድገትን በማላበስ ለመማርና የተማሩትንም አዲስ ነገር ላለመርሳት የሚያስችል ብቃትን ይሰጣል። እርግጥ እነዚህ የእንቁላል ተጽዕኖዎች በህፃናት ላይ የበለጠ የሚጎሉ ቢሆንም በአዋቂዎች ላይ የሚኖራቸው ለውጥም ግን የሚናቅ አይደለም። እድሜ በገፋ ቁጥር በሰውነት ውስጥ የዚህ ኮሊን የተሰኘው ንጥረ ነገር መጠን እየቀነሰ ስለሚመጣ ያንን ለመተካት እንቁላልን በበቂ ሁኔታ በመመገብ የማስታወስ አቅም ሳይደክም እንዲቆይ ማድረግ ይቻላል። ለዛሬ በዚህ ብቃን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ጥያቄ፣ ሀሳብ፣ አስተያየቶቻችሁን በኮሜንት ላይ ማስፈር ትችላላችሁ። በቀጣይም በተመሳሳይ ጤና የተያያዙ ጉዳዮችን በፍጹም ግልጽነት እንነጋገርባቸዋለን። ራሳችሁን ጠብቁ። ቻው።